የምንጠፋ ከሆነ አብረን ይዘናችሁ እንጠፋለን። ይህ ከሳምሶን የተገኘ የአንዲት ሀገር መሪ ቃል ነው። በቅድሚያ ግን ሳምሶን ማን ነው? ለማመን የሚከብድ ኃይል የነበረው በእግዚአብሔር የተመረጠ ጀግና፣ በመላው አሕዛብ የተፈራ። ነገር ግን የሳምሶን ዋነኛ ጠላቶች ፍልስጤማውያን አልነበሩም፣ የራሱ ድክመት እንጂ። በሚወዳት ሴት ተከድቶ ኃይሉ ተለይቶት በፍልስጤማውያን እጅ ወደቀ። በውርደት በሰንሰለት ታስሮ እየተጎተተ ወደ ጋዛ ተወሰደ። ሕዝቡ በደስታ ተሰብስቦ ዓይኑን አሳውረው ከምሰሶ አጠገብ አቆሙት። ኃያሉ ሰው በጠላቶቹ ፊት ተዋረደ። ሆኖም በመጨረሻ የመጥፊያ ጊዜውም እንኳን ሳምሶን አልተሸነፈም። ቀና ብሎ ለመጨረሻ ጊዜ ኃይሉ እንዲመለስ በመጸለይ ጠላቶቼን አጥፍቼ ልሙት አለ። በመጨረሻ ኃይሉም የታላቁን አዳራሽ ምሰሶ ገፋ። አዳራሹ በውስጡ በተሰበሰቡ መኳንንትና ሕዝብ ላይ ወደቀ። ሳምሶን በሕይወት ዘመኑ ከገደላቸው ሲሞት የገደላቸው ጠላቶቹ በዙ። ከሺህ ዓመታት በኋላ አንዲት ሀገር በሚስጥር ኃያሉ ሳምሶን አሁንም አለ አለች። በይፋ ያልታወቀ ሚስጥራዊ ኃይል፣ በዲፕሎማሲ አዳራሾች ውስጥ የሚፈራ፣ ለክፉ ጊዜ ብቻ የሚሆን አማራጭ፣ በአንድ መጽሐፍ ቅዱሳዊ ስም ብቻ የሚታወቅ ዕቅድ፣ አጥፍቶ የመጥፋት ሕግ። ይህ የሳምሶን ሕግ ነው። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሺህ 948 ዓመተ ምህረት ከሺህ ዓመታት በፊት ከምድር የተሰወረች ግዛት በአቧራማው በረሃ መሃል በድጋሜ እንደ አራስ ልጅ ተወለደች፣ እስራኤል። ሆኖም ከተወለደችበት ቀን ጀምሮ በድጋሜ ከምድር ሊያጠፏት በማሉ ጠላቶች ተከባለች። በጦርነቶች ላይ ጦርነቶች እየተደራረቡ ተከፈቱባት። በሁሉም አውደ ውጊያዎች እስራኤል የቻለችውን ሁሉ አድርጋ ድል አደረገች። ሆኖም የተፋለመችው ለጀብድ አልነበረም፣ በሕይወት ለመቆየት እንጂ። ዴቪድ ቤንጎሪዮን ቀዳሚው የእስራኤል ጠቅላይ ሚኒስትር እውነታውን ተረድተዋል። እስራኤል መቼም ቢሆን ጠላቶቿን በቁጥር ልትበልጥ አትችልም። በወታደሮች ብዛት፣ በታንኮችም ሆነ በጦር ጀቶች ብዛት፣ በቁጥር ከጠላቶቿ ጋር ፈጽሞ ልትመጣጠን አትችልም። ያለው ብቸኛ አማራጭ ማንም ደፍሮ ሊጋፈጠው የማይችለው የጦር መሳሪያ መፍጠር ብቻ ነው። በበረሃማዋ ከተማ ዲሞና በጨርቃጨርቅ ፋብሪካ ሽፋን እስራኤል ትልቅ ምስጢራዊ ፕሮጀክቷን ጀመረች። የእስራኤል ሳይንቲስቶች የፈረንሳይን ኒውክሌር ግንባታ አግዘዋልና በምላሹ በፈረንሳይ እርዳታና ከማን እንደተወሰደ በማይታወቅ ዩራኒየም ታሪክ የሚቀይር ትልቅ ነገር መገንባት ተጀመረ። በጣም ጥልቅ በሆኑ ከመሬት ስር በተገነቡ ኮንክሪቶች የኒውክሌር መሳሪያ ፕሮግራሟን አጧጡፋ ተያያዘችው። የመጨረሻ አማራጭ የሚሆን መሳሪያ፣ አንድ ቃል ኪዳንን የተሸከመ ታላቅ የጦር መሳሪያ። ይህ ቃል ኪዳን እስራኤል ወደ መጥፋት ከደረሰች ጠላቶቿን ሁሉ ከራሷ ጋር አብራ ይዛ ትጠፋለች የሚል ነው። ምንም እንኳን ስራው በሚስጥር ቢያዝም በዚህ ደረጃ ያለን ትልቅ ሚስጥር ግን መቼም ቢሆን ደብቀህ መቀጠል አትችልም። የዲሞና በረሃ ከመሬት ስር የተገነቡ ሕንፃዎችን መደበቅ ቢችልም በአየር ላይ ከሚንሸኳሸከው ወሬና በሰማይ ላይ ከሚበረው አይን ፈጽሞ ሊያመልጥ አልቻለም። የአሜሪካ ዩ2 የስለላ አውሮፕላኖች በዲሞና በረሃ ላይ ማንዣበብ ጀምረዋል። ካሜራዎቻቸውም ያልተለመደ ነገርን ተመለከቱ። ትላልቅ ማማዎችና ጉልላቶች በቦታው ይገኛሉ። ቦታው እጅግ ምስጢራዊ በሆነ መንገድ ይጠበቃል። ለጨርቃጨርቅ ፋብሪካ ይህ ሁላ ጥበቃ ለምን አስፈለገ? በተመሳሳይ ሁኔታ በሞስኮ የሶቪየት ሳተላይቶች በረሃውን በመከታተል ላይ ናቸው። የሶቪየት ዩኒየንና የአሜሪካ መሪዎች አንድ አስፈሪ ጥያቄ በውስጣቸው እየተመላለሰ ነው። እስራኤል ታላቁን ቦምብ
እየሰራች ይሆን? የአሜሪካ ተቆጣጣሪዎች በዲሞና በረሃ ምልከታ ለማድረግ ጠየቁ። እስራኤልም ቦታውን ለማሳየት ፈቃደኛ በመሆን ታላቅ ድራማ አዘጋጀች። በቦታው የሚሰራው ሥራ ለጊዜው እንዲቆም በማድረግ የተለያዩ የጨርቃ ጨርቅ ማሽኖችና ሰራተኞችን አዘጋጀች። ጨርቃ ጨርቅን የሚመለከቱ ዶክመንቶችም ለእይታ ግልጽ በሆኑ ቦታዎች ተቀመጡ። ተቆጣጣሪዎቹም ቦታውን ተመልክተው ወጡ። በቦታው የኒውክሌር መሳሪያ እየተገነባ መሆኑን የሚያሳይ ምንም ነገር አላገኙም። እግራቸው ከቦታው እንደወጣ ከምስጢራዊ ትላልቅ የብረት በሮች ጀርባ እውነተኛው ሥራ እንዲቀጥል ተደረገ። ወሬዎች ተስፋፉ። መረጃዎቹም መውጣት ጀመሩ። አንዲት በጣም ትንሽዬና ገና የ20 ዓመት ዕድሜ ያላት ሀገር የሁለተኛውን የዓለም ጦርነት እንዲቋጭ ያደረገውን ታላቅ መሳሪያ ለመታጠቅ እየተሽቀዳደመች ይሆን ተባለ። ይህ ነገር እውነት ከሆነ ደግሞ የመካከለኛው ምስራቅና የዓለም የኃይል ሚዛን መቼም ቢሆን እንደ ቀድሞ አይሆንም። ሆኖም አንድ ሰው ብቻ ይህን ነገር ለማስቆም ቆርጦ ተነሳ። 35ኛው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ በ1963 ዓ.ም በዲሞና የተሟላ ምርመራ እንዲደረግ ጠየቀ። በመካከለኛው ምስራቅ ፈጽሞ የኒውክሌር መሳሪያ ሊኖር እንደማይገባና የኖረ እንደሆነ ግን በቀጠናው ከባድ መዓት ይዞ እንደሚመጣ ለእስራኤሉ ጠቅላይ ሚኒስትር ቤንጎሪዮን አስጠነቀቀ። ወራት በኋላ ግን ፕሬዝዳንት ኬኔዲ በቴክሳስ ጎዳናዎች ተገደለ። የተወሰኑ ሰዎች ግድያውን ከእስራኤል ጋር ሊያያይዙት ሞከሩ። ሆኖም የመገደሉ ምክንያት እስካሁን ድረስ በግልጽ አይታወቅም። ከኬኔዲ ሞት በኋላ በኒውክሌር ጉዳይ እስራኤልን ሊያስቆም የሚችል አካል አልተገኘም። ይህንንም ተከትሎ ከአቧራማው በረሃ መሃል አንድ ሕግ ተወለደ። የሳምሶን ሕግ፣ ምስጢራዊው ዶክትሪን፣ በመጨረሻ ጊዜ ብቻ የሚመዘዝ የመጫወቻ ካርታ፣ አንድን ነገር አስረግጦ ያስቀመጠ ሕግ። እስራኤል የምትጠፋ ከሆነ መቼም ቢሆን ብቻዋን አትጠፋም። ጊዜው ቀዝቃዛው ጦርነት የተፋፋመበት ወቅት ነው። አሜሪካና የሶቪየት ኅብረት በሺዎች የሚቆጠሩ ሚሳኤሎችን አንዳቸው ባንዳቸው ላይ አነጣጥረዋል። የዓለም ዓይን በእነዚህ ኃያላን ፍጥጫ ላይ ቢሆንም በመካከለኛው ምስራቅ ግን አንዲት ትንሽዬ ሀገር ገዳይ የሆነ ቁማር ጀምራለች። የቁማሩ መደብ ደግሞ ማንም ሊገምተው ከሚችለው በላይ ከፍተኛና አደገኛ ነበር። እንደ አውሮፓውያኖቹ አቆጣጠር በ1967 በወርሃ ግንቦት መገባደጃ ላይ እስራኤል የኒውክሌር ጦር መሳሪያዋን ሰርታ ሳታገባድድ አንድ ታላቅ የህልውና አደጋ ገጠማት። የስድስቱ ቀን ጦርነት። 3 ሀገራት በተለያዩ ግንባሮች እስራኤልን ከበቧት። በደቡብ በኩል ግብጽ ወታደሮቿን በሲናይ በረሃ አስፍራ የእስራኤልን የቀይ ባህር መዳረሻ በመቁረጥ የቲራንን ወሽመጥ ዘጋች። በምስራቅ በኩል የጆርዳን ጦር ከኢራቅ ጦር ጋር በመተባበር ዌስት ባንክንና ምስራቃዊ ኢየሩሳሌምን በመቆጣጠር እስራኤልን ለማጥቃት ዝግጁ ሆኑ። በሰሜን በኩል ደግሞ የሶሪያ እግረኛና መካናይዝድ ጦር በጎላን ተራራ በመስፈር ሰሜናዊ እስራኤልን ሙሉ በሙሉ ለመቆጣጠር በሚያስችል ቦታ ላይ ዝግጅታቸውን ጨረሱ። እስራኤል ድንጋጤ ውስጥ ገባች። በመሳሪያም ሆነ በሰው ኃይል ብዛት ተበልጣለች። ለክፉ ቀን ብላ መስራት የጀመረችው ኒውክሌር ገና ወደ ጦር መሳሪያነት አልተቀየረም። ሳምሶን ብላ መጻፍ የጀመረችው ዶክትሪን ደግሞ ገና ያልጠነከረ ሕፃን ልጅ ነበር። በወቅቱ ጠቅላይ ሚኒስትር ሆነው የተመረጡት ሌቪ አሽኮን በቴሌቪዥን ብቅ ብለው የከበቧቸው ኃይሎች እየሄዱበት ያለው አካሄድ አደገኛ በመሆኑ ከድርጊታቸው እንዲቆጠቡ አሳሰቡ። አሜሪካና የዓለም ማህበረሰብም ይህንን ድርጊት እንዲያስቆም ተማጽኖ በሚመስል አኳኋን ጠየቁ። ወሬዎች በየቦታው ተናፈሱ። እስራኤል አበቃላት፣ የት ደርሳለች የተባለች ሀገር በለጋ ዕድሜዋ ልትቀጭ ነው ተባለ። አሜሪካ ሁሉም አካላት ችግሮቻቸውን በዲፕሎማሲያዊ መንገድ እንዲፈቱ አሳሰበች። በተለይ የአሜሪካው ፕሬዝዳንት ሊንደን ቢ ጆንሰን ለእስራኤሉ ጠቅላይ ሚኒስትር ሌቪ አሽኮን እስራኤል ፈጽሞ ግጭት ውስጥ እንዳትገባ ዛቻ በሚመስል ሁኔታ አሳሰቡ። የእስራኤል ባለስልጣናት
እርስ በእርሳቸው መስማማት ተሳናቸው። ሁኔታውንም ለመገምገም በቴል አቪቭ አንድ ምስጢራዊ ስብሰባ ተጠራ። ጠቅላይ ሚኒስትር ሌቪ፣ የመከላከያ ሚኒስትሩ አንድ አይናው ቆራጡ ጀነራል ሙሼ ዳያንና ኢታማጆሩ ይስሐቅ ራቢን ከሌሎች የጦር መኮንኖች ጋር ሆነው በጠረጴዛ ዙሪያ ተቀመጡ። ከብዙ ዝምታ በኋላ አንዱ ጀነራል ቀጠለ። በምስራቅ በኩል ጥሰው ከገቡብን ኢየሩሳሌም ትወድቃለች፣ የእስራኤል ሕልውናም ያበቃለታል። በቀናት ሳይሆን በሰዓታት ውስጥ ተሸንፈን እንበታተናለን አለ። ሌላኛው የደህንነት መኮንን ቀጠለ። በደቡብ በኩልም የግብፅ ሰራዊት ከሚታሰበው በላይ በፍጥነት እየተጠጋ ነው። ምን ይሻላል? ምን እናርግ ትላላችሁ? ጠቅላይ ሚኒስትሩ ሌቪ አሽኮን ተናገሩ። ቀጥተኛ ውጊያ ማድረግ አንችልም። የአሜሪካ መንግስት ግጭት ውስጥ እንዳንገባ አሳስቧል። ስለዚህ በዲፕሎማሲያዊ መንገድ ጉዳዩን ለመፍታት እንሞክር አሉ። አንድ አይናው ጀነራል ሙሼ ዳያን በጠቅላይ ሚኒስትሩ ንግግር ደሙ ፈላ። የምን ዲፕሎማሲ ነው የምታወሩት? ቀድሞውን ካጠቁ ፈጽሞ ልንተርፍ አንችልም። በሁሉም ነገር እንደበለጡን አውቀዋል። ይልቁንስ ዲፕሎማሲ የሚለውን ቀልድ ትተን ለአሜሪካ ሳናሳውቅ አረቦቹም ሳያስቡት ቀድመን ድንገተኛ ጥቃትን ሰንዝር። ኢታማጆሩ ይስሐቅ ራቢን በሙሼ ዳያን ሐሳብ ተስማምቶ የአየር ኃይላቸውን በሰዓታት ውስጥ ከጥቅም ውጪ ማድረግ እንደሚቻልና ለዚህም በቂ ዕቅድ መኖሩን አሳወቀ። ጠቅላይ ሚኒስትሩ ግን ፈጽሞ ወደ ጦርነት መግባትን አልመረጡም። ሆኖም ከጦር መኮንኖቻቸውና ከአብዛሃው ባለሥልጣን ድጋፍ በማጣታቸው ሳይፈልጉ ቀድሞ ማጥቃት በሚለው ሐሳብ ተስማሙ። ቀድሞ የማጥቃት ዝግጅቱም ተጀመረ። በኢታማጆር ሹሙ ጀነራል ይስሐቅ ራቢን መሪነት የእስራኤል አየር ኃይል ለማጥቃት ዝግጁ ሆነ። ሰኔ 5 ቀን 1967 ዓ.ም ማለዳ የእስራኤል አየር ኃይል የአገሪቷን ሕልውና ለማስጠበቅ ተስፋ የተጣለበትን ጥቃት ለመሰንዘር ያላቸውን የጦር ጀቶች በሙሉ ለማለት በሚያስችል ሁኔታ 200 የሚሆኑ ጀቶች የቴል አቪቭን ሰማይ አቋርጠው ወደ ግብፅ አውሮፕላን ማኮብኮቢያዎች አመሩ። ከጠዋቱ 1 ሰዓት ከ45 ላይ ከራዳር እይታ በመሰወር በግብፅ አውሮፕላን ማረፊያ ተደርድረው በነበሩ ከ300 በላይ የግብፅ የጦር ጀቶች ላይ ድንገተኛ ያልታሰበ ጥቃት ሰነዘሩ። በ3 ሰዓታት ውስጥ የግብፅ ጀቶች ወደ አመድነት ተቀየሩ። የእስራኤል ጀቶች ተመልሰው ነዳጅ በመሙላት በድጋሚ 4 ሰዓት ላይ ሁለተኛ ማዕበላዊ ጥቃት በግብፅ የጦር ሰፈር ላይ ሰነዘሩ። ከሰዓታት በኋላ የግብፅ አየር ኃይል ከአገልግሎት ውጪ ሆነ። ሆኖም ግብፅ ለአጋሮቿ ትክክለኛውን መረጃ ከመናገር ይልቅ ግብፅ እያሸነፈች ነው የሚል የሐሰት መልእክት አስተላለፈች። ጆርዳንም ይህን በማመን በምዕራብ ኢየሩሳሌምና በእስራኤል ውስጥ በሚገኙ አየር ማረፊያዎች ጥቃት መሰንዘር ጀመረች። ሆኖም የእስራኤል ጦር በምላሹ የአየር ጥቃት በመሰንዘር በተመሳሳይ ቀን የጆርዳንን አየር ኃይል አወደመ። ሶሪያም ሰሜን እስራኤልን ማጥቃት ጀመረች። ኢራቅም ግብፅን ለመርዳት አውሮፕላኖችን ላከች። እስራኤልም የአጸፋ መልስ በመስጠት በሶሪያና ኢራቅ የአየር ድብደባዎችን አካሂዳ በርካታ አውሮፕላኖችን አወደመች። ማምሻውን እስራኤል ሙሉ በሙሉ የአየር ላይ የበላይነትን ወሰደች። በአንድ ቀን ውስጥ ብቻ ነገሮች ተገልብጠው የኃይል ሚዛኑ ወደ እስራኤል አደላ። 600 የሚጠጉ የአረቡ ሀገራት የጦር ጀቶች ወደሙ። በእስራኤል በኩል ደግሞ ከ20 ያነሱ ጀቶች ተመተው ወደቁ። በተቀሩት ቀናቶች የእስራኤል እግረኛ ጦር በአየር ኃይሉ በመታገዝ የግብፅን ሰራዊት ወደ ኋላ በመግፋት ከበባ ውስጥ ከተታቸው። የግብፅ ጦርም የሲናይ በረሃን ጥሎ ወደ ስዊዝ ካናል አቅጣጫ ሽሽት ጀመረ። ብዙዎችም ሙትና ቁስለኞች ሆኑ። በኢየሩሳሌምም በጀግንነት ከተዋጋው የጆርዳን ጦር ጋር ከባድ ውጊያ ከተካሄደ በኋላ የእስራኤል ጦር በ19 ዓመት ውስጥ ለመጀመሪያ ጊዜ የምዕራቡን ግንብ ተቆጣጠረ። በሰሜን በኩል ደግሞ ከሶሪያ ጦር ጋር በመግጠም በአየር ኃይሏ እየታገዘች እስራኤል የጎላን ተራራን ተቆጣጠረች። ጦርነቱ ሲያበቃ በ6 ቀን ውስጥ እስራኤል የሲናይ በረሃን፣ የጋዛ ሰርጥን፣ ዌስት ባንክን፣ ምስራቃዊ ኢየሩሳሌምንና የጎላን ተራራን ተቆጣጠረች። የአረቡ ሀገራት እውነታውን እየተነጋገሩ በመናበብ ከመዋጋት ይልቅ ሕዝባቸውንና ራሳቸውን እያሸነፍን ነው እያሉ በማታለል ለሽንፈት ተዳረጉ። ጦርነቱ ሲያበቃ በተአምር ከመጥፋት የተረፈችው እስራኤል
በጠላቶቿና በዓለም ፊት ሞገስን አገኘች። የእስራኤል ባለሥልጣናትም ከድሉ በኋላ ስብሰባ ተቀምጠው አንድ ውሳኔ ላይ ደረሱ። ተአምራዊ በሆነ መንገድ ከጥፋት ተርፈናል። ሆኖም በድጋሚ ይህ ነገር ከተከሰተ ለሁለተኛ ጊዜ ዕድል ከኛ ጋር አትሆንም። ስለዚህ የጀመርነውን ኒውክሌር በፍጥነት በመቀጠል መታጠቅ አለብን። አስፈሪውን ሳምሶንንም በድጋሚ መፍጠር አለብን በማለት ተስማሙ። ከ3 ዓመት በኋላ እንደ አውሮፓውያኖቹ አቆጣጠር በ1960ዎቹ መጨረሻ እስራኤል በርካታ የኒውክሌር የጦር መሳሪያዎችን ሰርታ አጠናቀቀች። ወሬው ዋሽንግተን ደረሰ። ነገር ግን ወሬው የደረሰው ከረፈደ ነበር። ከዚህ በኋላ እስራኤልን ሊያስቆም የሚችል ምድራዊ ኃይል የለም። በዚህም ምክንያት በእስራኤልና በአሜሪካ መካከል አንድ በውል ያልሰፈረ ስምምነት ላይ ተደረሰ። አሜሪካ እስራኤልን በኒውክሌር ጉዳይ ምንም ላታነሳባት፣ እስራኤል ደግሞ ኒውክሌር እንዳላት ላትናገር ተስማሙ። ይህንንም ተከትሎ እስራኤል የህልውና ውድቀት ከገጠማት መካከለኛው ምስራቅ ሙሉ በሙሉ ታላቅ ቀውስ ውስጥ እንደሚገባ ግልጽ ሆነ። ጥቅምት 6 ቀን 1973 ዓ.ም ከስድስቱ ቀን ጦርነት የከፋ አስፈሪ መዓት በእስራኤል ላይ ወረደ። የዩም ኪፑር ጦርነት። በስድስቱ ቀን ጦርነት ተመክታና ተዘናግታ በነበረችው እስራኤል ላይ በአይሁዶች የዘመን ቀመር እጅግ ቅዱስ በሆነች ዕለት ግብፅና ሶርያ ከቀድሞ ስህተታቸው በመማር ያልታሰበ ከፍተኛ ድንገተኛ ጥቃት በእስራኤል ላይ ሰነዘሩ። በሀገርነት ታሪኳ እስራኤል ለመጀመሪያ ጊዜ የሽንፈት አፋፍ ላይ ደረሰች። ሽንፈትም ብቻ ሳይሆን ከዓለም ካርታ የመሰረዝ አደጋ ተጋረጠባት። የግብፅ ጦር በስዊዝ ካናል በኩል በርካታ እግረኛና ታንከኛ ጦር አስገብቶ ጥቃት ሲጀምር፣ በተመሳሳይ መልኩ የሶርያ ጦርም በስድስቱ ቀን ጦርነት ወደ ተነጠቀው ጎላን ተራራ ሰራዊቱን አዘመተ። ታንኮች በረሃውን ሲያቋርጡ፣ ወታደሮች ወደ ጎላን ተራራ ሲፈሱ፣ በማዕከላዊ እስራኤል ያለው ሰማይ ደግሞ በግብፅና ሶርያ የጦር አውሮፕላኖች ታመሰ። በእስራኤል ከፍተኛ የቦምብ ዝናብ መዝነብ ጀመረ። የእስራኤል አየር ኃይል ጥቃቱ ድንገተኛ በመሆኑ ምላሽ ለመስጠት እጅጉን ተቸገረ። የእስራኤል ወታደራዊ ክፍሎች ተቆራርጠው በምድርም በሰማይም የቁጥርና የኃይል ብልጫ ተወሰደባት። ወታደሮቿ የጦር መስመሮቻቸውን ይዘው ለመቆየት ጥረት አደረጉ። ከረፈደም ቢሆን ተጠባባቂ ወታደሮች ጦሩን እንዲቀላቀሉ ጥሪ ቀረበ። ያም ሆኖ ግን ከ1948 ዓመተ ምህረት በኋላ እስራኤል የምትባል ሀገር በሀገርነት ስለመቀጠሏ ጥርጣሬ ውስጥ ወደቀ። ምናልባትም ይህ ጥቃት የተሰነዘረው በ1967 ቢሆን ኖሮ እስራኤል ከምድረ ገጽ በጠፋች ነበር። ነገር ግን ዛሬ 1967 አይደለም 1973 እንጂ። እስራኤል የአስፈሪው መሳሪያ ባለቤት ሆናለች። በስድስቱ ቀን ጦርነት ወቅት ሕፃን የነበረው ሳምሶንም አሁን አድጎ ሙሉ በሙሉ ጠንካራና ኃያል ሆኗል። በቴል አቪቭ በሚገኝ ከመሬት በታች በተሰራ ኮንቴነር ስር የእስራኤል መሪዎች የጦራቸው የፊት መስመር ሲፈረካከስ ተመለከቱ። ከተሞቻቸው አደጋ ላይ ወድቀዋል። ወታደሮቻቸው እየሞቱ ነው። እናም ባለስልጣናቱና የጦር መኮንኖቹ የማይታሰበውን ማሰብ ጀመሩ። ሁሉን ነገር በቅጽበት ሊያስቆም የሚችል መሳሪያ። የመከላከያ ሚኒስትሩ ሙሼ ዳያን የመጀመሪያዋ የእስራኤል ሴት ጠቅላይ ሚኒስትር ጎልዳ ሚር ጠረጴዛ ላይ አንድ ዶክትሪን አስቀመጠ። የሳምሶን አማራጭ የሚል ዶክትሪን። ዳያን ቀጠለ። ኢያሪኮ ሚሳኤሎቻችን ላይ ኒውክሌር ማስታጠቅ እንችላለን። ጠቅላይ ሚኒስትሯ መለሰች፣ አድርጉት። የኒውክሌር ጦር መሳሪያዎቹ ይዘጋጁ። ሳምሶን ብቻውን አልሞተም፣ እኛም ብቻችንን አንሞትም። የጦርነት መጥፊያችን ከሆነ አብረን ይዘናቸው እንጠፋለን አለች። ቀጥሎም አንድ አይናው ጀነራል ሙሼ ዳያን ሌላ ሐሳብ አቀረበ። የኒውክሌር መሳሪያውን በመጨረሻ ጊዜ ከመጠቀም ይልቅ ብዙ ሰው በሌለበት ከተሞቻቸው ላይ የኒውክሌር ቦምቦችን ብንጥል አቅማችን ምን ያህል እንደሆነ ተረድተው አረቦቹ ጦርነቱን ያቆማሉ አለ። ሆኖም ጠቅላይ ሚኒስትሯና ሌሎች የእስራኤል ባለስልጣናት የዳያንን ሐሳብ በመቃወማቸው ሐሳቡ ውድቅ ተደረገ።
ጦርነቱም ከተጀመረ ገና 48 ሰዓት የነበረ በመሆኑ የሳምሶን አማራጭ ተግባራዊ የሚደረገው በመጨረሻው የመጥፊያ ሰዓት ብቻ መሆኑን ተስማሙ። የእስራኤል የመጨረሻው አማራጭ የሆነው የሳምሶን ሕግ ለመጀመሪያ ጊዜ ዝግጁ ሆነ። ኒውክሌር የታጠቁ ሚሳይሎችና የኒውክሌር ቦምብ የተሸከሙ ኤፍ4 የጦር ጀቶች በየቦታው ኢላማ ወደሆኑ ሀገራት ተነጣጥረው ዝግጁ ሆኑ። ዓለም ይህንን ጉድ ገና አላወቀችም። እስራኤልን እያጠቁና ድል እየተቀናጁ መሆናቸውን የሚያውቁት ግብፅና ሶሪያም እስራኤል የኒውክሌር የጦር መሳሪያ እንዳላትና ልትጠቀመው እንደምትችል ምንም ፍንጭ የላቸውም። ጦርነቱ በተጀመረ በሦስተኛው ቀን ወደ ወቅቱ የአሜሪካው ፕሬዝዳንት ሪቻርድ ኒክሰን አንድ ዛቻ አዘል አስደንጋጭ መልእክት ከእስራኤል ተላከ። መልእክቱ እንዲህ ይነበባል። መደበኛ ወታደራዊ ኃይላችንና መሳሪያዎቻችን እየከሸፉ ነው። ውጊያውን ለመቀጠል እንዲሁም ለማሸነፍ የሚረዳንን በቂ ወታደራዊ ትጥቅና ወታደራዊ መረጃ በአስቸኳይ ካላቀረባችሁልን የተደበቀውን የመጨረሻ ኃይላችንን ልንጠቀም እንገደዳለን። ይህንንም ተከትሎ መካከለኛው ምስራቅ ወደ ገሃነምነት ይቀየራል። በዚህም መልእክት አሜሪካ ሳምሶን ስለተባለው ሕግ ለመጀመሪያ ጊዜ አወቀች። መልእክቱ የደረሳቸው የአሜሪካ ባለሥልጣናት በአስቸኳይ እንቅስቃሴ ማድረግ ጀመሩ። ኦፕሬሽን ኒክል ግራስ በተባለ ዘመቻ የወደሙ የእስራኤል የጦር መሣሪያዎችን ለመተካትና አዲስ ትጥቅ ለማስታጠቅ ግዙፍ የአሜሪካ የጭነት አውሮፕላኖች መሣሪያ ጭነው ወደ እስራኤል ጉዞ ጀመሩ። ታንኮች፣ የጦር ጀቶች፣ ተተኳሽ ሚሳይሎች፣ የጥገና መሣሪያዎችና ማንኛውም በአውሮፕላን ሊጫን የሚችል የጦር መሣሪያ ወደ እስራኤል እንዲላክ ተደረገ። ይህ ወታደራዊ እርዳታ ሁለት ዓላማ ነበረው። የመጀመሪያው የተዳከመው የእስራኤል ኃይል እንዲጠናከርና ጠላቶቿን አጥቅታ ድል እንድታደርግ ሲሆን፣ ሁለተኛው ደግሞ እስራኤል ጦርነቱን በተለመደው ወታደራዊ እንቅስቃሴ ቋጭታ ለመተኮስ የተዘጋጁትን የኒውክሌር መሣሪያዎች ወደ ቦታቸው እንዲመለሱ በማድረግ የአሜሪካና የሶቪየት ቀጥታ ግጭትን ለመከላከል ነበር። የአሜሪካ ወታደራዊ እርዳታ የጦርነቱን አካሄድ በፍጥነት ለወጠው። በተወሰኑ ቀናት ውስጥ እስራኤል የአየር ላይ የበላይነቱን መልሳ ተቆጣጠረች። በምድርም በተመሳሳይ መልኩ ከግብፅ ጋር በሲናይ በረሃ በነበረው ግንባር የእስራኤል ጦር በአርያር ሻሮን እየተመሩ ኦፕሬሽን ስቶን ኸርት በተባለ ዘመቻ ስዊዝ ካናልን አቋርጠው የግብፅን ሦስተኛ ጦር በመክበብ ካይሮ ለመድረስ 100 ኪሎ ሜትር እስኪቀራቸው ድረስ ወደ ኋላ ገፏቸው። ከሶሪያ ጋር በነበረው ግንባር ደግሞ የጎላን ተራራን ሊቆጣጠር ደርሶ የነበረው የሶሪያ ጦር ላይ መልሶ ማጥቃት በማካሄድ ወደ መጡበት እንዲመለሱ በማድረግ የእስራኤል ጦር ወደ ሶሪያዋ ዋና ከተማ ደማስቆ ለመድረስ 40 ኪሎ ሜትር እስኪቀረው ድረስ ወደ ሶሪያ ዘልቆ ገባ። በጥቅምት ወር መገባደጃ ላይ ወታደራዊ የበላይነቱ ሙሉ በሙሉ የእስራኤል ሆነ። ቀጥሎም የተባበሩት መንግስታት ድርጅት ጣልቃ በመግባት ሁሉም አካላት የተኩስ አቁም ስምምነት እንዲፈርሙ ተደርጎ የጦርነቱ ማብቂያ ሆነ። የአረቡ ሀገራት እስራኤል የምትፈራውን ያህል አይደለችም፣ በጦርነት ልትሸነፍ እንደምትችል አሳይተናል በማለት በእስራኤል ላይ የአሸናፊነት ድል አወጁ። አሜሪካ ባትረዳት ኖሮ ደግሞ አልቆላት ነበር በማለት ተናገሩ። ሆኖም የተናገሩት በከፊል እውነት ቢሆንም በወቅቱ ያልተረዱት ነገር ግን አሜሪካ ጣልቃ ባትገባና እስራኤል ወደ መጥፋት ደርሳ ቢሆን ኖሮ ተዘጋጅተው የነበሩት የእስራኤል የኒውክሌር መሣሪያዎች በጠላትነት የተፈረጁትን የአረቡን ሀገራት ወደ ታሪክነት ይለውጧቸው ነበር። ጦርነቱ እስኪያበቃ ድረስ የዓለም ማኅበረሰብ በሰቀቀን ቆይቷል። ምክንያቱም እያንዳንዱ ውሳኔና እንቅስቃሴ የመጨረሻውን ጥፋት ሊያስከትል ይችላል። ሆኖም እስራኤል ተረፈች። ነገር ግን ለሰዓታትም ቢሆን አስፈሪው ሳምሶን ወደ መካከለኛው ምስራቅ ሀገሮች ለመምዘግዘግ ማንጠራራት ጀምሮ ነበር። ይህንንም ምስጢር አሜሪካና እስራኤል መደበቅ ችለው የነበረ ቢሆንም በ2000 ዓመተ ምህረት ግን ከአሜሪካ ሾልከው የወጡ ዶክመንቶች የወቅቱን ሁኔታ ቀሪው ዓለም እንዲረዳ ለማድረግ አስቻሉ። ከ1973ቱ ጦርነት ማብቃት በኋላ የእስራኤል የኒውክሌር ጉዳይ በምስጢር ለመቅበር ተችሎ የነበር ቢሆንም ከ13 ዓመት በኋላ ግን በ1986 ዓመተ ምህረት ዓለም ስለ እስራኤል ምስጢራዊ ኃይል ፍንጭ አገኘ። መርዶካይ ቫኑኑ የተባለ በእስራኤል የኒውክሌር ማብለያ ጣቢያ ውስጥ ቴክኒሻል የነበረ ግለሰብ ዓለምን ያስደነገጠ ማስረጃ ይዞ ብቅ አለ። የተለያዩ የኒውክሌር ማብለያ ጣቢያዎች
መቀመሚያ ማዕከላትና የእስራኤልን የኒውክሌር አቅም የሚገልጹ በፎቶ የተደገፉ ማስረጃዎችን ይፋ አደረገ። ይፋ የተደረጉት ምስሎች ተራ ማስረጃ አልነበሩም። እስራኤል ከዓለም ዓይን ተደብቃ ለአስርት ዓመታት በጸጥታ ስትገነባው ስለነበረው የጦር መሳሪያ ለዓለም አሳወቀ። መርዶካይ ቫኑኑ እስራኤል መቼ የሚቀር እንደማትለው ያውቃል። ሆኖም እውነታውን ለዓለም ለማሳወቅ ሲል አደጋውን ተጋፈጠ። ታላቁ የእስራኤል የስለላ ድርጅት ሞሳድ ግለሰቡን በመላው አውሮፓ ማደን ጀመረ። በመስከረም 30 ቀን 1986 ዓ.ም በጣሊያኗ የሮም ከተማ የሞሳድ የደህንነት አባላት በማደንዘዣ አደንዝዘው አግተው ወደ እስራኤል ወሰዱት። ፍርድ ቤትም ቀርቦ 18 ዓመት ተፈረደበት። በ2004 ዓ.ም እስሩን ጨርሶ መውጣት ችሎ የነበር ቢሆንም የእስራኤል መንግሥት ግን አገሪቷን ለቆ እንዳይወጣ ገደብ ጣለበት። ሆኖም እስራኤል ይህን ያክል ግለሰቡን ዝም ለማሰኘት መሞከሯ ብዙ ጥያቄዎችን አስነሳ። እስራኤል የኒውክሌር የጦር መሳሪያ እንዳላት ዓለም አውቋል። ሆኖም ከዚህ የባሰ አስፈሪ ምስጢር ከሌለ በስተቀር እውነታውን መደበቅ ለምን አስፈለገ? ያም ሆነ ይህ ግን ለዓመታት ምስጢር የነበረው ነገር ይፋ ቢደረግም እስራኤል ግን በይፋ የኒውክሌር የጦር መሳሪያ አለኝ ወይም የለኝም ሳትል ከግማሽ ክፍለ ዘመን በላይ ተቆጠረ። ይህ የአደባባይ ምስጢር እንደሚያስረዳው እስራኤል ማጥቃት የምትችለው ጎረቤቶቿን ብቻ አይደለም። አብዛሃውን የዓለም ክፍል የሚያነድ የእሳት ማዕበል በሰዓታት ውስጥ መተኮስ ትችላለች። ምስጢሩ መውጣቱን ተከትሎ የሳምሶን ዶክትሪን የህልውና ማስጠበቂያ ብቻ ሳይሆን ለሁሉም የእስራኤል ጠላቶች የማስጠንቀቂያ መልእክትም ጭምር ነው። እስራኤል ከጠፋች ደስታውን ለመግለጽ የሚተርፍ ጠላት ሀገር አይኖርም። በአሁኑ ወቅት የእስራኤልን ከምድረ ገጽ መጥፋት የሚመኙ ሰዎች ቁጥራቸው ቀላል አይደለም። ሆኖም እነዚህ ግለሰቦች አንድ ነገር ልብ ሊሉ ይገባል። የእስራኤል መጥፋት በርካታ ሀገራትን አብሮ ሊያጠፋ ይችላል። ታሪክ የመጽሐፍ ቅዱሱን ሳምሶን አዳራሹን በራሱና በጠላቶቹ ላይ ያፈረሰ ኃያል ሰው ሲል ያስታውሳል። ጥያቄው ግን ይህ በዘመናችን ያለው የሳምሶን ሕግ ተግባራዊ ሊሆን ይችል ይሆን? ከተተገበረስ ከተጠቂዎቹ ወገን ለምስክርነት የሚተርፍ አካል ይገኛል ትላላችሁ? አበቃው። ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አስተያየታችሁንም ጻፉልን።